ጤና ይስጥልኝ አድማጭ ተመልካቾቻችን፣ የአልማዝ ፍሬ ተስፋዬ ነኝ ከአንቂ ሚዲያ። ዛሬ እንግዲህ አዲስ እንግዳ ይዤላችሁ መጥቻለሁ። እንግዲህ ትክክል ዳኛቸው ይባላል። እንግዲህ ዛሬ የመጣንበት ጉዳይ በሁሉም ሰዎች ዘንድ እውነት አለ፣ አንድ ሃይማኖት ብቻ ላይ እግዚአብሔር አለ ማለት ትክክለኛ ያልሆነ አመለካከት ነው የሚል እሳቤ ወይም ፍልስፍናን ያዘለው የሃይማኖት ብዝሃነት ላይ የሚያጠነጥነውን ሀሳብ ሰፋ ባለ ማብራሪያ እንዲሰጠና በጉዳዩ ላይ ደግሞ ለአማኞች የማንቃትን ስራ እንዲሰራ ጋብዘነው ወደ ስቱዲዮአችን መጥቷል። ጤና ይስጥልኝ ወዳጄ፣ እንደምን አለ? እንዴት አለ? ሰላም ነው? ሰላም፣ እግዚአብሔር ይመስገን። እንግዲህ ወደ ስቱዲዮአችን ዛሬ መጥተሃል። እንግዲህ ለክርስቲያኑ ለአማኙ ይሄንን ሀሳብ እንደ ትክክለኝነት ይዞ እንዳይጓዝ እና በዚህ ሀሳብ እንዳይወሰድ እንግዲህ ተንተን በማድረግ አብርሆትን በመስጠት ዛሬ እንድታሳይልን ነው እና ይሄ ብዝሃነት የሚባለው ጉዳይ ላይ ከመወያየታችን በፊት እስቲ ስምህን ጠርቼ አስተዋውቂያለሁ፣ ግን በይበልጥ አንተ ስለ ራስህ እስቲ ጥቂት የምትለው ካለ ለአድማጭ ተመልካቾቻችን። እሺ፣ እኔ ትክክል ዳኛቸው እባላለሁ። አገልጋይ ነኝ። በግሌ ደግሞ የኮምፒውተር ኢንጂነሪንግ ስራ እሰራለሁ። ይሄንን እና የስነ መለኮት ተማሪ ነኝ። ይሄንን ነው ማለት ፈልገው። አመሰግናለሁ። ቴንክ ዩ። እንግዲህ እዚህ ብዝሃነት ላይ የሃይማኖት ብዝሃነት ላይ የሚወሩ የሚነሱ ብዙ ኢሹዎች አሉ እና በዚህ ዙሪያ ላይ ምን አይነት እሳቤ አለ? ስለዚህ ነገር ዲቴይል ታውቃለህም የሚባል ነገር ሰምቻለሁ እና ማህበራዊ ሚዲያንም ደግሞ በደንብ ስለምታውቀው እስቲ እንደው ማብራሪያ ብትሰጥ። አዎ፣ እንግዲህ በጣም ወሳኝ ርዕሰ ጉዳይ ነው ያነሳው። ምናልባት ብዙዎቻችን ያላስተዋልነው ጉዳይ ሊሆን ይችላል፣ ግን ደግሞ በጣም በከፍተኛ ሁኔታ በዙሪያችን ያለ እውነታ ስለሆነ ማለት ነው እና ሰዎች የሃይማኖትን ብዝሃነት ወይም ሪሊጂየስ ፕሉራሊቲ በተመለከተ ማንኛውንም አይነት እውነት በየትኛውም አይነት ሃይማኖት ውስጥ ወይም በየትኛውም አይነት ሁኔታ ውስጥ እናገኘዋለን የሚል ሁሉም የየራሱ አይነት እውነት አለው የሚል የእውነትን ትርጉም በእውነት ከቅዱሳት መጽሐፍት አስተምህሮት አንጻርና በተለይ ደግሞ ከጠቅላላ ከሰው ከተፈጥሯዊ ማንነታችን አንጻር ጋር በተቃርኖ የቆመ እሳቤ የያዘ ነገር ነው ብዬ ነው በግሌ የማምነው። ምን ማለት ነው? አንድን እውነት የለንም ወይም በአንድ ርዕሰ ጉዳይ ወይም በአንድ ሀሳቡ ዙሪያ ላይ የሚሰጥ አንድ ቋሚ እውነት የለም። እውነት እንደየሰው፣ እንደየሁኔታው፣ እንደየጊዜው የሚለዋወጥ ነው። ስለዚህ ሁሉም ሃይማኖቶች በጋራ የሆነ አንድ አይነት የሆነ መልካም የሆነ ነገር ስላላቸው ሁሉንም አቀፍ የሆነ እሳቤ መያዝ አለብን የሚል አይነት ምልከታ ያለው ነው። እንግዲህ እንደ ክርስቲያን በዚህ ምልከታ ላይ ጥንቃቄ ማድረግ አለብን። ምንድነው? አንደኛ እውነት የሚለውን ነገር እንዴት ነው የምንፈታው የሚለውን ነገር ማወቅ ያስፈልጋል። እንግዲህ በቅዱሳት መጽሐፍት አስተምህሮት በተለይ በጣም ስትሪክትሊ ደግሞ ከተናገረን ጌታችን ኢየሱስ ክርስቶስ በግልጽ ሲናገር እውነት፣ ሕይወት እኔ ነኝ ብሏል እና በክርስትና አስተምህሮት እውነትን በተመለከተ እውነት ራሱ እግዚአብሔር ነው ወይም እውነት ራሱ ክርስቶስ ነው ወደሚል አይነት ምልከታ የሄደ በጣም ስትሪክትሊ የምንገልጸው ሪያሊቲ ነው ማለት ነው እና ይህንን እውነታ በየኮንዲሽኑ በየሁኔታው ይለዋወጣል ብለን አንልም። ስለዚህ ይሄ እሳቤ ይሄ አካሄድ ምንድነው የሚያመጣው ብለን ካሰብን ሰዎች በዚህ ምልከታቸው ውስጥ አንድ እውነት የለም፣ ስለዚህ አንዱም የሚያራምደው እውነት ሊሆን ይችላል፣ እኔም የማራምደው እውነት ሊሆን ይችላል በማለት ቅዱሳት መጽሐፍት በማይፈልጉት መልኩ ወይም የእግዚአብሔር ሀሳብ እንዴት በብዝሃነት መኖር እንደምንችል ያስተምረናል። ከሰዎች ጋር እንዴት አድርገን ወይም ከሌሎች እምነቶች ጋር በምን መልኩ ነው መኖር ያለብን የሚለውን ነገር ምናልባት እናነሳ ይሆናል። ግን እነሱ እንደሚያስቡት በነሰሰቲ ወይም በዋናነት ሌሎች ሃይማኖቶች የሚሉትን እውነት አፈርም ከማድረግ ጋር የተያዘ ግን አይደለም። ይሄ አንድነታችን የሌሎችን ሰዎች እውነት ነው ብሎ በእሱ ላይ ከሚነሳ ትርጓሜ ወይም እሱን ከመቀበል ጋር የተያዘ አይደለም። ቢብሊካል የሆነው ቶለራንስ ወይም ይሄ አብሮት ብለን የምንለው ነገር ማለት ነው እና በዋናነት በዚህ አቅጣጫ እንድናየው ነው ማስበው ማለት ነው። እንግዲህ ይሄ ነገር በጣም እየጠበበ የሚመጣ ይመስለኛል እና እውነት በሁሉም ሃይማኖቶች ውስጥ አለ ብሎ ከማለት አልፎ በእያንዳንዱ ግለሰብ
መጽሐፍ ቅዱስን ራሱ በራሱ አንብቦ ተረድቼዋለሁ፣ እውነቱ ይሄ ነው፣ ለእኔም ተገልጦልኛል ተረድቼዋለሁ የሚለውንም እየጠበበ መጥቷል ማለት ነው። አሁን የጋራ የሆነ የምንግባባበትን አስተምህሮ ሁሉ እያጠፉት ነው ያሉት። ምክንያቱም እያንዳንዱ ሰው የራሱን ትርጓሜ እየያዘ የራሱን አመለካከት እየያዘ እየመጣ ነው ያለው እና እንግዲህ ቤተክርስቲያን በዚህ ተግዳሮት ውስጥ ነው የምትገኘው። ፍልስፍናው መቼ ነው የመጣው? እንደው ጠቆም ልታደርገን የምትችል ከሆነ አብዛኛውን የት አካባቢ ላይ ያጠነጥናል? ምዕራብ ወለድ ነው ወይ ምስራቅ ወለድ ነው ወይ? ከፖለቲከኞች ወደ ቤተክርስቲያን ወይም ወደ ማህበረሰብ የተሰነዘረ ነው ወይ? እንዴት ነው እስቲ? እንግዲህ ይሄ የዚህ የመቻቻል ትሩዝ እውነት ሬላቲቭ ነው ማለት መቻቻል ሲባል ቢብሊካል ባልሆነ መልኩ ቶለራንስ የሚባል እሳቤ አለ። እንደዚህ አይነት ነገሮች የድህረ ዘመናዊነት እሳቤ ውጤቶች ናቸው። ቀደምት በነበሩ በሰው ልጅ ታሪክ ውስጥ ወይም በሰው ልጅ አስተሳሰብ ውስጥ በግልጽ በዚህ አይነት ቅኝት አልነበረም። ነገር ግን በጣም ከድህረ ዘመናዊነት በኋላ ወደዚህ ባሉት ዘመናት ወይም ሰው በጣም ከሰለጠነ በስልጣኔ በኋላ ባሉት ጊዜያት የመጡ እሳቤዎች ናቸው እንግዲህ በአስተሳሰቦቹ። ስለዚህ ለቤተ ክርስቲያን አንድ ተግዳሮት ናቸው፣ የጊዜው ተጽዕኖዎች ናቸው፣ የጊዜው ፕሮብሌሞች ናቸው። እንደ እግዚአብሔር ሀሳብ ይህንን ሀሳብ አሁን ላይ ላለን ሰዎች ልንሞግተውና ከቅዱሳት መጽሐፍት አስተምሮ አንጻር ልንመለከተው ይገባል። ድህረ ዘመናዊነት የወለዳቸው እሳቤዎች ናቸው በዋናነት። ዘመናዊነት የወለዳቸው እሳቤዎች ከቤተ እምነት አልፈው እንግዲህ ግለሰብ ጋር መጥተዋል ማለት ነው። ይሄ ደግሞ ሳይድ ኢፌክቱ ቤተክርስቲያንን ብሎም ሀገርን ጎጂ ነው። ከወዲሁ እንግዲህ ነገሩ ላይ አማኞች እንዲነቁ እንዲህ አይነት ግንዛቤ እየሰጠህን ስላለ በጣም ደስ ይለኛል። በተለይ ፕሮቴስታንት ራሱ መታየት አለበት እላለሁኝ። ከድህረ ዘመናዊነት ባሻገር መታየት አለበት። በጣም ብዙ አስተምህሮቶች እየመጡ ነው። ዶክትሪናችንም እየተበረዘ ያለ ይመስላል። አዳዲስ የሚከፈቱ ትምህርት ቤቶች ከፕሮቴስታንት መሰረታዊ ትምህርቶች ያፈነገጡ ትምህርቶችን እያስተማሩ ይገኛል እና እነዚህ ነገር ላይ ለምሳሌ ብናይ ኤንፒፒ የሚባለው በስራ ላይ ውሏል እና እየቀየጥንም ነው። ማህበረሰባችን ደግሞ ያው ትምህርቱን ለይቶ አያውቀውም። አማኝ ነው እንደምታየው። ጸበል የፈለቀበት ቦታ ሌሎች አማኞች እንደሚሄዱ ሁሉ አዳዲስ ነገር የተሰሙበት ሁሉ የሚሄዱ ናቸው እና የሰሙትን ሁሉ አሜን ብለው የሚቀበሉ ናቸው እና በዚህ ኤንፒፒ ምልከታ ላይ ምን አይነት ነገር አለ? ጤናማ ነው ወይ? አመጣጡስ ከየት ነው? የሚከተለውስ ፍልስፍና ወይም ደግሞ አስተምህሮ ምንድን ነው? እንደው ተንተን ብታረግ። እንግዲህ በቀጥታ ከዚህ አሁን ካነሳው ሀሳብ አንጻር ይሄ የስነ መለኮት እሳቤ ነው። የኤንፒፒ ወይም ኒው ፐርስፔክቲቭ ኦን ፖል ይባላል። ወይም በጳውሎስ ስነ መለኮት ውስጥ ወይም በጳውሎስ አስተምህሮት ውስጥ የተነሳ አዲስ እይታ እንደማለት ነው። እንግዲህ ይሄ እይታ ቀደምት የሆነ በቤተክርስቲያን ታሪክ የነበረ ምናምን አይደለም። በቀጥታ ፐርስፔክቲቭ አዲስ ፐርስፔክቲቭ ወይም አዲስ አንጻር ከአዲስ መንገድ እንመልከተው ወይም በአዲስ አንጻር እንመልከተው የሚል ነው። መነሻው በዋናነት የሚጀምረው ይህንን ሀሳብ ከአንድ ጸሐፊ ነው ወይም አንድ የስነ መለኮት ሰው ነው። በቅርቡ ነው በህይወት ነበረ እስከ 2022 ኢፒ ሳንደርስ ይባላል። የስነ መለኮት ሰው ነው። እሱ ያነሳው ሀሳብ ነው። እሱ ባነሳው ሀሳብ ውስጥ የጳውሎስን ቴዎሎጂ ወይንም የጳውሎስን ስነ መለኮት በተለይ ደግሞ ቀደምት የሆኑት ተሐድሷውያን ሉትራኖች ልንል እንችላለን፣ ሪፎርምድሎች ልንል እንችላለን እና በመሰረታዊያን የክላሲካል ፕሮቴስታንቲዝም ውስጥ የነበረውን የጽድቅ አስተምህሮት በተለይ የጽድቅ አስተምህሮት በተመለከተ መነሻ ሀሳቤውን የጽድቅ አስተምህሮት የተነሳበትን የመነሻ ሀሳቤ ጥያቄ ውስጥ የሚያስገባ። ስለዚህ ምንድነው ኮንክሉዥኑ የሚሆነው? ወይንም የዚህ የኢፒ ሳንደርስ ያመጣው ምልከታ ይዘው በመሰረታዊነት ኢፒ ሳንደርስ የሰራው በሁለተኛው ወይንም ሰከንድ ጁዳይዝም ቴምፕል ላይ የነበረው እሳቤ አሁን እንደምንመለከተው ወይንም ተሐድሷውያን ይዘውት በመጡት አስተምህሮት ውስጥ የነበረ አይነት አልነበረም። ተሐድሷውያን በወቅት በሲዝኑ ለምሳሌ በ15ኛው እና በ16ኛው ክፍለ ዘመን በካቶሊክ ቤተክርስቲያን ውስጥ በተነሳው ፕሮብሌም
ቀድሞ የነበረውን በቅዱሳት መጽሐፍት ውስጥ ያለውን እሳቤ ለመፍታት ምክንያት አድርገው የተጠቀሙበት ምክንያት የ16ኛውና የ15ኛው ክፍለ ዘመን የተሐድሶ ምክንያት ሮሜና ገላትያ ወይንም ደግሞ የቅዱሳት መጽሐፍት በተጻፉበት ወቅት ሐዋርያው ሊመልስ ለተነሳው ጥያቄ ጋር የተገናኘ አይደለም። በተሳሳተ ጥያቄ ላይ የተነሳ ስነ መለኮት ነው ብሎ ነው የሚያስበው ነው የትራዲሽናል ፕሮቴስታንት ቪው። ቀደምት የሆነውን የፕሮቴስታንት የጽድቅ ትምህርት በ15ኛውና በ16ኛው ዘመን ችግር ላይ ሆነው ሮሜን ፈተውታል ወይንም ገላትያን ተመልክተውታል። እነ ሉተር ከዛ በኋላ እነ ካልቪን ሲመለከቱ በፈርስት ሴንቸሪ ሮሜ፣ ገላትያም እነዚህ መልእክቶች በተጻፉበት ዘመን ከነበረው ችግር ጋር የሚገናኝ አይደለም። የሮሜ መልእክት የሚያወራበት የ16ኛው ክፍለ ዘመን ፕሮብሌም ስላልሆነ በዋናነት የወንጌላውያን አስተምህሮት ወይም የፕሮቴስታንት ቀደምት ወይም ትራዲሽናል የሆነው የጀስቲፊኬሽን ትምህርት የተሳሳተ ነው ወይም ለተሳሳተ ጥያቄ የተሰጠ ምላሽ ነው። ጳውሎስ ለነበረበት ፕሮብሌም ሳይሆን በዘመናቸው እነሱ ለተነሳባቸው ጥያቄ በሱ ተገፋፍተው የደረሱበት ኮንክሉዥን እንጂ በቅዱሳት መጽሐፍት አስተምህሮት መሰረት በሰከንድ ቴምፕል ጁዳይዝም ውስጥ ይሄ ፕሮብሌም አልነበረም። አሁን በሮማን ቸርች ውስጥ ወይም በሮማን ካቶሊክ ውስጥ የነበረው ፕሮብሌም በቀደምት አብያተ ክርስቲያን ወይም ፈርስት ሴንቸሪ በነበሩ ቤተክርስቲያኖች ውስጥ ስላልነበረ በተሳሳተ ሁኔታ ተርጉመውታል የሚል በቀጥታ ትራዲሽናል የሆነውን ወይም ቅዱሳት መጽሐፍት ድጋፍ አለው ብለን የምናምነውን የወንጌላውያንን የጽድቅ አስተምህሮት በዋናነት የጽድቅ አስተምህሮት በቀጥታ የሚቃረን እሳቤ ነው። የኒው ፐርስፔክቲቭ ኦን ፖል ይዞት የተነሳው ክሌም ይዞት የተነሳው ጥያቄ አድረስ ሊደረግ ይችላል፣ ሊመለስ ይችላል። ግን በቤተክርስቲያን ውስጥ ኢንተርቴን ማድረግ ከጀመረ ወይም አዶፕት ካደረግ ነው በዋናነት ላለፉት 400፣ 500፣ 600 ዓመት የወንጌላውያን አማኞች ወደኋላ እንመለስ ብለው የተነሱበት እሳቤ የተሳሳተ ነው የሚል መሰረታዊያን አስተምሮታችን ላይ ጥያቄ የሚያነሳ ሀሳቢ ነው ማለት ነው። በአጭሩ ወይም በጠቅላላ ጀነራሊ ስንመለከተው ይኸው ኤንፒፒ እንግዲህ እምነት ድነት በስራ ነው ይላል እና ይህንን አመለካከት የሚያራምድበት ምክንያት ምንድን ነው? እንደ ወንጌላውያን አብያተ ክርስቲያናት ወይም እንደ ኢትዮጵያ እንደ እኛ እንዴት ሊታይ ይገባል? ቅዱሳን ከዚህ ነገር ሊቆጠቡ ይገባል ወይም ይህንን ነገር ሊቀበሉት ይገባል? አዎ እንግዲህ ኤንፒፒ አጠር አድርጌ በተወሰኑ መሰረታዊ በሆኑ መልኩ ላስቀምጠው። ለምሳሌ በወንጌላውያን አማኞች ትምህርት ውስጥ በተለይ በዚህ በትራዲሽናል ፕሮቴስታንቲዝም ውስጥ የነገረ ቤተክርስቲያን ትምህርትና የነገረ ድነት ትምህርት አንዱ በአንዱ የመጠፋፋት ነገር የላቸው። የነገረ ድነታችን ትምህርት ራሱን ችሎ የሚቀመጥ ነው። የነገረ ቤተክርስቲያን ትምህርታችንም እንደዚሁ በትክክል ራሱን ችሎ መቀመጥ ይችላል። ከዚህ የተነሳ የነገረ ድነት ትምህርታችን ነሰሰርሊ በቤተክርስቲያን ጋር ኮላብስ ሆኖ እርስ በራሱ የተጠፋፋ አይነት እሳቤ የለው። የመጀመሪያው በካቶሊክ ቤተክርስቲያን ውስጥ በሮማን ቸርች ውስጥ የነበረው አንደኛው ችግር ምንድን ነበረ? የዚህ አይነት ኮላፕስ ማድረግ ነው። የዚህ አይነት የነገረ ቤተክርስቲያንንና የነገረ ድነትን ትምህርት መቀላቀል ነው። ለምሳሌ የጥምቀትን እንደ ምሳሌ ብንወስድ ጥምቀት ያድናሉ የሚል ጥያቄ ቢነሳ በወንጌላውያን መካከል ጥምቀትን ለሪጀነሬሽን የሚያምኑ አሉ። ያ ማለት ግን እኔ ካላጠመኩክ ቤተክርስቲያኔ ወይም እኔ የማምንበት ቸርች የኔ ቸርች ካላጠመቀች ጥምቀት በራሱ አያድንህም የሚል እሳቤ ግን የላቸው። እነዛ ቤተክርስቲያናት ግን የነገረ ድነት እሳቤን ወይም የነገረ ቤተክርስቲያንን እሳቤ አንድ ላይ አቀላቅለው ጥምቀት ያድናል ብቻ ሳይሆን እኔም ሳጠምቀ ነው ምድነው፣ የኔ ቤተክርስቲያን ጥምቀት ነው ምድነው የሚል አይነት ኮላፕስ ያደርጋሉ። ወደ ኤንፒፒ ስመጣልህ እንዴት ይሄን አነሳው? ከኤንፒፒ ጋር ምን ያገናኘዋል ልትለኝ ትችላለህ። ምንድነው ኤንፒፒ ይሄንን አይነት መልከታ ይዞ ይሄንን አይነት ነገር ትመለከትበታለህ። ባጭሩ ምን ማለት ነው? የነበረውን ፕሮብሌም የነገረ ድነት ትምህርቱን የጳውሎስን የነገረ ድነት ትምህርት ከእግዚአብሔር ጋር በቀጥታ ሰዎች ከእግዚአብሔር ጋር የሚታረቁበት የጽድቅ አይነት አስተምህሮት አድርጎ ከማሰብ ወደ ጎን ኮሚኒቲን ያመላከተ ይሆናል። ከእስራኤል ማህበረሰብ ጋር ከአይሁድ ኮሚኒቲ ጋር እንዴት አድርጎ ሰዎች አንድ በመሆን ወይንም አይሁዶች መካከል ሰዎች ወደዛ ኮቨናንት ወደ አይሁድ ኪዳን እንዳይገቡ
የሚከለክሉትን ባውንድሪዎች አሉ አይሁዶች በዋናነት ራሳቸውን የሚወክሉበት። ስለዚህ ወደ ጎን ያመላከተ የኮሚኒቲ ኢሹ ነው ያነሳው፣ የቸርች ኢሹ ነው የሚያነሳው። ሞር ኦፍ ጀስቲፊኬሽንን የሚመለከተው ከእግዚአብሔር ጋር ካለ ከኃጢአት ከምናምን እርቅ ጋር ሳይሆን በቀጥታ በማህበር ውስጥ ከሚደረግ ከማህበር ስል በኮሚኒቲ ኦፍ ጋድ ለማለት ነው። የእግዚአብሔር ማህበረሰብ ውስጥ አንድ ላይ ሆነን በምናደርገው ነገር ውስጥ ከገባን በኋላ ጽድቃችንን በማድረግ ወደ ፋይናል ጀስቲፊኬሽን የምንደርስበት ነው። የትራዲሽናል ፕሮቴስታንት ቪው ግን እንደዛ አይደለም። በቀጥታ ብቻውን መቆም ይችላል። ከኮሚኒቲ ውጪ የአይሁድ ሀሳብ ባይኖር የአሕዛብን ሀሳብ ባናስቀምጥ፣ በትራዲሽናል የፕሮቴስታንት ቪው የጽድቅ አስተምህሮት በቀጥታ በራሱ ልታስተምረው ትችላለህ። የሰው ኃጢአትንና የጌታችን የኢየሱስ ክርስቶስን ስራ ብቻ ማዕከል አድርገህ ከአይሁድና ከአሕዛብ ጋር የሚደረግ አይነት ግንኙነት ሳታደርገው፣ እሱ ሁለት ውጤት ነው። ከእግዚአብሔር ጋር ከመታረቃችን የተነሳ የምንደርስበት ነው። ቤተክርስቲያን ለእኛ በወንጌላውያን አማኞች አስተምህሮት ውስጥ የወንጌል ወይም የሶቴሮሎጂ የምንለው የነገረ ድነት ውጤት ነች እንጂ በነገረ ድነታችን ውስጥ ገብታ ደህንነታችንን የምታስተዳድር አይነት አድርገን አናቀርበው። ስለዚህ ዞሮ ዞሮ ኤንፒፒ መሰረታዊ የሆነውን የተሐድሳውያን እሳቤ የነበረውን አይነት ፕሮብሌም መልሶ የሚያመጣብን በቀጥታ እንደ ሮማን ቴዎሎጂ ነው ባንልም የኮሚኒቲ እና የነገረ ድነትን ትምህርት ወይም ኤክሌሲዮሎጂ የምንለው ወይም የቤተክርስቲያን አስተምህሮት እና ነገረ ቤተክርስቲያንንና ነገረ ድነትን እርስ በራሱ የሚያጠፋፋ አይነት እሳቤ ያለው በጣም ጠበብ ያለ ማለት ስለ ጽድቅ ስለ ጳውሎስ አድረስ ሊያደርገው የፈለገውን ፕሮብሌም በጣም ያጠበበ አይነት አስተምህሮት ነው። ቻሌንጅ ሆኖ መጥቷል፣ ግን አክሰፕት ልናደርገው የምንችለው ነው ብዬ በግሌ አላምንም። ቤተክርስቲያንን በቀጥታ የምትቃወሙ እንደሚሆን ነው። እንግዲህ ቤተክርስቲያን የምትቃወሙ ከሆነ ቅድም እንዳልኩ ከላይም እንዳወራ ነው እነኚህ ፒስ ላይ የሚሰሩ ድርጅቶች ስለ ድህረ ዘመናዊነት እንዳልከው ማለት ነው የብዙሃን እንትን እሳቤ ይዘው የመጡት እውነት በሁሉም ዘንድ ነው ያለው፣ እግዚአብሔርን በአንድ ቦታ አታስቀምጡት አትወስኑት የሚለው አስተምህሮ ፒስ ላይ የሚሰሩ የውጭ ተቋማት ይዘው እንደመጡ ይታወቃል። እንደገናም አሁን እየነገርከን ያለነው ኤንፒፒ ይህንን አስተምህሮ በኢትዮጵያ ውስጥ በሰፊው ቀይጦ እያስተጋባ ወይም እያስገባ እንዳለ ይታወቃል። ቤተ ክርስቲያን ይህንን ነገር እየተከላከለች ነው ወይ? በዕቅበተ እምነት ላይ የሚሰሩ ወይም እየሰራን የሚሉ ሰዎችን እየሰሩ ነው ወይ? ካልሰሩ እስቲ የምታውቀው ነገር አለ ወይ? ለምንድን ነው የማይሰራበት ይሄ ጉዳይ? እንግዲህ እንዲህ ከውጭ አንዱ ቤተክርስቲያን የምትመክተው አቃቢያንም እንዲሁም ቤተክርስቲያን እንደ ተቋሚ የምትመክተው እንዲህ ከውጭ የሚመጣውን ትምህርት ነው እና እዚህ ላይ ምን እየተሰራ ነው? አዎ እንግዲህ እንዳልከው የኒው ፐርስፔክቲቭ ኦን ፖል ትምህርት የድህረ ዘመናዊነት አካል ይዞ መጥቶ የድህረ ዘመናዊነት ምክንያት ሰዎች በነፃነት ይህን እንዲመካከላችን እንዲያረጉ ልክ በዶግማ ወይንም ወጥ በሆነ የቤተክርስቲያን አስተምህሮት ከመማር ይልቅ እኔ የማምንበትም ነገር ልክ ነው ብሎ እንዲያስቡ መንገድ ሆኖ ሊሆን ይችላል። ምንም እንኳን ይሄ የራሱን የቻለ የስነ መለኮት እሳቤ ቢሆንም በእርግጥ ይሄኛው አሁን ያለንበት የድህረ ዘመናዊነት እሳቤ ግን ለዚህ ነገር ነዳጅ እያቀበለው ሊሆን ይችላል፣ ለኤንፒፒ እና ለሌሎችም የስህተት ትምህርቶች ማለት ነው። ምክንያቱም ቀደምት ከሆነችዋ የቤተክርስቲያን አስተምህሮት ጋር ያለን ኦርጋኒክ ህያው ግንኙነትን ነጥሎ እኔ ራሴ በቤተክርስቲያን ጉዳይ ላይ እውቀት አለኝ ብሎ ሰው እንዲያስብ ምክንያት ሆኖት ሊሆን ይችላል። ምንም እንኳን ኤንፒፒ ራሱን የቻለ የስነ መለኮት ዘርፍ ሆኖ በቀጥታ የቤተክርስቲያን አስተምህሮትን የሚቃወም ቢሆንም ማለት ነው። ስለዚህ ምንድነው እንደ አንተ አሁን እንዳነሳው ሀሳብ በቤተ ክርስቲያን ውስጥ ትራዲሽናል ክላሲካል ፕሮቴስታንት ቪው የምንለውን ትምህርት በትክክል እየተሰጠ ነው የሚለው ነገር ጥያቄ ያስነሳል። ምክንያቱም ከልምምዶች ጋር ከተለያዩ የስነ መለኮት በተለይ ደግሞ ከሌሎች የስነ መለኮት እሳቤዎች ጋር የሚደረገው የአቃቢያን እምነት ስራ ምናልባት እዚህ ላይ ምን ያህል ፎከስ አድርገዋል የሚለው ነገር ጥያቄ ያስነሳል። ቢኮዝ እንደምናስበው ምን ያህል ንቃት ውስጥ አለ የሚለው ነገር መሰረታዊ ሀሳብ ነው። ሌላው የኤንፒፒ እሳቤስ የተወሰዱ ሰዎች ሳሉ ወይ ራሱ ትምህርቱ በትምህርት ቤቶቻችን ሊሆን ይችላል፣ በአንዳንድ ተቋሞች ውስጥ
ባሉ አንጋፋ በሚመስሉን ሰዎች ውስጥ ተጽዕኖ ፈጥሮባቸው ሊሆንስ ይችላሉ የሚለውን ነገር ቤተክርስቲያን ከግንዛቤ ውስጥ ከታ ወደ ውይይትና ወደ ገሃድ መምጣትና በግልጽ መቀመጥ አለበት። እኔ የምመለከተው ነገር ብዙ ሰዎች በዚህ ትምህርት እውቀት ያላቸው ሰዎች ብዬ የማስበው ወይም የኤንፒፒ ትምህርትን አድቮኬት እየሆኑ የመጡ ሰዎች በግልጽ ሲናገሩ አልመለከትም። ምክንያቱም አንደኛ በቤተክርስቲያናችን ውስጥ ወይም በኢትዮጵያ ኢቫንጀሊካል ሰርክል ውስጥ ሰው ይህንን ይረዳዋል የሚል እና በዚህ ደረጃ ሰው ቻሌንጅ እያደረጉ አልመለከትም። በአስተምሮቻቸውና በግል ህይወታቸው ግን ይህንን አቋም አድርገው ሊይዙ እንደሚችሉ አስባለሁ። እና ምንድነው ቤተክርስቲያን ማድረግ ያለባት? እንደሌለ መቆጠር የለበትም። በዚህም ላይ እምነት ያላቸው ሰዎች ወይም በቤተክርስቲያን ውስጥ ሆነው በዚህ ሀሳብ የተያዙ ሰዎች ወደፊት ለፊት ወጥተው ቤተክርስቲያን ውስጥ እርማትና ሙግት ተደርጎ ነገሩ ፈውስ ማግኘት አለበት ብዬ ነው የማምነው። አሁን ያለው ሁኔታ ምንድነው? ሰዎች የኤንፒፒን ያቀነቅናሉ። በስነ መለኮት ውስጥ ያሉ ሰዎች ሊሆኑ ይችላሉ፣ የቤተክርስቲያን መጋቢዎች፣ አስተማሪዎች ሊሆኑ ይችላሉ። ያንን የሚያቀነቅኑትን እውነታ ግን ፊት ለፊት አውጥተው ምክንያቱም ከትራዲሽናል ከቀደምት የቤተክርስቲያን ትምህርት ጋር በቀጥታ የሚጋጭ መሆኑን ስለሚያውቁ ሲገልጹት አንመለከት። እንደ ነገርከኝ እንግዲህ አንዱ የኤንፒፒ አቋም የጀስቲፊኬሽን ወይም ጽድቅ ላይ ነው ብለኸኛል እና በተለይ የጳውሎስ መልእክቶችን ላይ ነው እና የጳውሎስ መልእክት ደግሞ የአይሁድ ማህበረሰብን ወይም እስራኤል ተኮር አድርገውታል። ስለዚህ ይሄኛው የቅርብ ዘመን ትርጓሜ ነው፣ ትክክልም አይደለም፣ ይቃወማል የነበርንበትን በሚል አሳይተኛል። ይህን እንግዲህ የሚከተሉ ሰዎች በፌስቡክ ገጻቸው ላይ በግልጽ እየጻፉ የተደበቀ ነገር የለም አሁን እና በግልጽ እየጻፉ እያስቀመጡልንም ነው ያሉት። ግን መልስ ሰጪ አልተገኘም። ቤተ ክርስቲያን ቅድምም ስለነበር በተለይ ዕቅበተ እምነት ላይ የሚሰሩ ሰዎች አቅማቸው ቤተክርስቲያንን ለመስደብ፣ መሪዎችን ለመስደብ፣ አገልጋዮችን ለመጣል፣ በውጭ ያሉትን አማኞች በውጭ ያሉት ሰዎች ወደ ጌታ እንዳይመጡ እንዲሁም ቤተክርስቲያንን እንዳይቀበሉ የማጠልሸት አይነት ነገር፣ በውስጥ ያሉትን በጌታና በቤተክርስቲያን ላይ ኮንፊደንስ እንዳይኖራቸው፣ መሪዎቻቸውን እንዳይወዱ፣ ቤተክርስቲያን እንዳይወዱ ከማድረግ በዘለለ እንደነዚህ አይነት ሰዎችን አይቃወም። ፌስቡክ ላይ በግልጽ የምናየው ነው። ብዙ አስተምሮቶች አሉ። በተለይ ኤንፒፒ አሁን ይሄ ከሆነ ኤንፒፒ እኔ ራሴ የምቀበለው ማለት የሰማሁት እና ያየሁትም ፍሬ እንደሆነ ትቀበላለህ፣ ትሰማለህ፣ ታነበዋለህ እና በዚህ ጉዳይ ላይ መሰራት አለበት ብዬ አምናለሁ። እኔ እውነትም እንዳልከው ቤተክርስቲያን መሞገት አለባት። እነዚህን ሰዎች አቅርባ አሳምኑኝ ማለት አለባት። ከዛ በኋላ ደግሞ ያንን ትችት ወይም ሙግቷን ደግሞ ለማህበረሰቧ ማሳወቅ እና ማህበረሰቡ ይህንን አሜን ብሎ ሰብስክራይብ እያደረገ እንዳይቀበል ማድረግ አለባት እና አለ ትምህርቱ ኮሌጆችም ላይ አለ፣ ቀይጦ ገብቷል። በነገራችን ላይ ብዙ ሰዎች ተበልተዋል በዚህ ጉዳይ። ስለዚህ መጽሐፎችም ኦልሬዲ ተጽፈዋል፣ በዚህ ዙሪያ ላይ ተጽፈዋል። ብዙ ስለማናይ ሊሆን ይችላል። ስለዚህ ከዚህ አንጻር ምንድን ነው ምክር ሀሳብ ለቤተ ክርስቲያን እና ለትውልዱ? እንግዲህ መጽሐፎችም ካሉ እንደገናም ደግሞ ጉዳዩ በፌስቡክ ደረጃ ወርዶ ላይ እያንዳንዱ የፌስቡክ ተጠቃሚ የዩቱብ ተጠቃሚ እየደረሰ ያለበት ሁኔታ ነው ያለው እና ቤተ ክርስቲያንስ፣ አብያተ ክርስቲያንስ፣ ካውንስልስ እንዲሁም ምዕመናን ምንድን ነው ሊያገኙ የሚገባው ግንዛቤ ትላለህ? ምን መረዳት አለባቸው? እኔ ይህንን ነገር በሁለት አቅጣጫ መልስ ሰጠው ደስ ይለኛል ብዬ አስባለሁ። አንደኛ የቤተ ክርስቲያን መጋቢዎች ወይም ይሄ የፓስቶራል ሰርቪሳችን በዚህ አቅጣጫ ራሱን ማሻሻል አለበት። ማለት የዕቅበተ እምነት ስራ ከፓስቶራል ስራ ጋር አብሮ ቢሄድ ወይም ይሄ መጋባዊ በሆነ መልኩ ፓስተሮች የሚሰሩት ስራ ቢሆን ኢፌክቲቭ ይሆናል። ጉባኤው ህዝቡ በቀጥታ ስለሚገኝ ማለት ነው። ስለዚህ ምንድነው የመጀመሪያው ሀሳብ፣ መጋቢዎች እንደዚህ አይነት እውነታዎች እንዳሉ አምነው በሶሻል ሚዲያ በተለያየ መንገድ ይሄ እውነት ይሄ ሀሳብ እየተንቀሳቀሰ እንዳለ አምነው ተቀብለው በሱ ጉዳይ ላይ ምላሽ የሚሰጡበትንና በዚህ ፕሮብሌም እንደሆነ አስበው ምላሽ ለመስጠት ጊዜውን ባማከለ መልኩ ዝግጅት ያስፈልጋል ብዬ አምናለሁ። አቃቢያንም ቢሆኑ አቃቢያነት ስራ ላይ ተሰማርተናል ብለው ፐርሰናሊ በግላቸው በዚህ የቤተክርስቲያን ቀናት ሊሆን ይችላል፣ በቤተክርስቲያን ተልእኮ ተሰጥቷቸው ሊሆን ይችላል፣ በብዙ መንገድ
በዚህ ስራ ላይ ያሉ ሰዎች ራሳቸውን በእነዚህ ነገሮች ላይ ፎከስ ማድረግ አለባቸው። በቤተ ክርስቲያን ውስጥ እንግዲህ ብዙ አይነት የፕራክቲካል ችግሮች አሉ፣ ብዙ አይነት ቻሌንጆች አሉ፣ የዲሲፕሊን ችግሮች አሉ። አንደኛው የሐሰትን ትምህርት ፕሮብሌም ገብቷቸዋል። እና እኔ በግል የምረዳው ሰዎች አንድ ነገር ላይ ብቻ ፎከስ ማድረግ የለባቸውም። በተለይ አቃቢያን የፕራክቲካል ፕሮብሌሞች አሉብን ብለው ብዙ ጊዜ እንመለከታለን። እንደዚህ መደረግ የለበትም እንደዚህ መደረግ ነው። ስነ መለኮታዊ ችግሮችንም በግልጽ በቤተ ክርስቲያን አቅጣጫ ተነስተው የመሞገት ነገር ቢሰሩ መልካም ይመስለኛል። ምክንያቱም ስፔሲፊካሊ ይሄ በተለይ ኤንፒፒ በቀጥታ ከወንጌላውያን አስተምሮት ጋር በቀጥታ ተቃርኖ ያለው አስተምሮት ስለሆነ ማለት ነው። በተለይ ነገረ ድነታችንን በተመለከተ መሰረታዊ የሆነ አብዛኞቹ የኤንፒፒ አቀንቃኞች ወይም በኤንፒፒ ትምህርት እሳቤ ውስጥ የገቡ ሰዎች የቀደም ትራዲሽናል ፕሮቴስታንት ቪው ኮምፕሊትሊ ሮንግ እንደሆነ፣ ይሄ ደግሞ በቤተክርስቲያን ውስጥ እነዚህ ሰዎች ምናልባት በቤተክርስቲያን ውስጥ የሚያገለግሉ ሊሆኑ ይችላሉ። ምናልባት እነዚህ ሰዎች በስነ መለኮት ትምህርት ቤቶች ውስጥ መምህራን ሊሆኑ ይችላሉ። እና ምን አይነት አገልጋዮች ነው እያፈራን ያለ ነው? እነዚህ ሰዎች በግልጽ ወጥተው የወንጌላውያንን አካሄድ የሚቃወሙ ከሆነ ልንሞግታቸው ይገባል። ሀሳባቸው ሊታፈን ሳይሆን መልስ ስላለው ወንጌላችን በእኔ እምነት በታሪክ ውስጥ እግዚአብሔር በእውነተኛ ችግር ላይ በመንፈስ ቅዱስ አማካኝነት በቅዱሳት መጽሐፍት አማካኝነት የተሰጠ ምላሽ ነው የወንጌላውያን የተሐድሶ ትምህርት እንጂ በተሳሳተ ችግር ላይ ተነስቶ የተሰጠ ምላሽ ነው የሚል እምነት የለኝም። እኔም የለኝም፣ ብዙዎቻችንም የለንም። እና ከዚህ አንጻር ቤተክርስቲያን ይህን አቋሟን በግልጽ እያሳየች ፊት ለፊት ኢንካውንተር ልናደርገው የሚገባ እውነታ ነው ማለት ነው። ስነ መለኮት መማር ይፈልጋሉ? እንግዲያውስ በአሜሪካ ፍሎሪዳ ግዛት የሚገኘውና እውቅና ያለው ሚያሚ ኢንተርናሽናል ሰሚናሪ በኢትዮጵያ ያሉ ክርስቲያን አገልጋዮችና መሪዎችን ለተሻለ አገልግሎት ለማዘጋጀት በኢትዮጵያ ማስተማር መጀመሩን በታላቅ ደስታ ይገልጻል። በመጽሐፍ ቅዱስ እና በነገረ መለኮት ትምህርት እንዲሁም በክርስቲያናዊ ትምህርት በሰርተፊኬት በአሶሺየት ዲግሪ እና በሁለተኛ ዲግሪ ትምህርት በእንግሊዝኛ በአማርኛና በአፋን ኦሮሞ ማስተማር መጀመሩን በታላቅ ደስታ ይገልጻል። ትምህርት የሚሰጥበት ጊዜ በመደበኛ በማታ ዳሜና እሁድ በኦንላይንና በርቀት በአካል በስልክ እንዲሁም በዌብሳይት ያገኙን። አድራሻችን ዋናው ጽሕፈት ቤት አዲስ አበባ ልደታ መሃል መሠረተ ክርስቶስ ሕንፃ 7ኛ ፎቅ ዛግዌ ሕንፃ ጀርባ። ታላቅ የትምህርት ዕድል ነው፣ ይማሩ። ስለዚህ እያልከኝ ያለው ዕቅበተ እምነትንም በተመለከተ ዕቅበተ እምነት የቤተ ክርስቲያን የመጋቢዎች አገልግሎት ሆኖ ሊሰራ ይገባል፣ ትኩረት ሊሰጠው ይገባል። አስተምሮ ላይም እንዲሁም ድርጊቶች ላይም ዕቅበት ሊሰራ ይገባል። ስራዬ ነው አገልግሎቴ ነው ብለው ለተነሱ በእርግጥም በፍላጎት በመነሳሳት ብቻ የሚሰሩ ጋር ሳይሆን ከስጦታም ጋር ቤተክርስቲያንም ካሰማራቻቸው ጋር አያይዘ ነግረናልና እንግዲህ በጣም ኢትዮጵያ ውስጥ በጣም ግሩፖች እንዳሉ እንመለከታለን። እና እቺ ላይ ይሄ የሆነ ግሩፕ አለ። አንደኛውን የመንቀፍ አይነት ነገር ዕቅበተ እምነት ራሱ የሚያደርጉ ሰዎች ተከፋፍለው የምናይበት ሁኔታ ነው። አይተህ ከሆነ አቃቢ እምነት እንሰራለን የሚሉ ሰዎች ተከፋፍለው በቡድን አንደኛውን አንድ ሰሞን አንደኛውን ሲወራወሩ ታያለህ። እና በዚህ ዙሪያ ላይ ምን እየታዘብከው ነገር አለ? ምን ያየኸው ነገር አለ? አለመግባባት አለ። አንድ የሚያደርጉን ነገሮች አሉ አይደል? የኛ የፕሮቴስታንት ዋና የሆኑ ነገሮች አሉ። በዋና በሆኑ ነገሮች ተጋብተን ከውጭ የሚመጡ ሄረሲዎችን ቻሌንጅ እንደማድረግ እንዲሁም መሰረታዊ ነገሮች ላይ ከመነጋገር ቀርቦ ከመወያየት እንዳልከው ቅድም ህብረቱም ይሁን ካውንስሉ አንዱ ጉዳይ ላይ ሞግቶ አንድ ነገር ከመስራት ይልቅ ቡድንተኝነት ይበዛዋል። መነቃቀፉ ሲባላሉ ነው የምታያቸው። ዕቅበተ እምነት እንሰራለን የሚሉት ይህን የምለው ግን ጤናማ ዕቅበተ እምነት የሚሰሩ ሰዎችን አይደለም። ጤናማ ዕቅበት የሚሰሩ ሰዎች እንደ ዶክተር ተስፋዬ ሮበሌ እንዲሁም ደግሞ ዳንኤል ይልማ ዕቅበተ እምነት መጽሐፍን የጻፈልንና ሌሎችም ወንድሞች አሉን ማለት ነው። በጣም በንጽህና የሚሰሩ ፌስቡክ ላይ የሚጽፉ የማያቸው ጥሩ ወንድሞች አሉ። መውጣት የማይፈልጉ ወደ ቪዲዮ መውጣት የማይፈልጉ አሉ። ጥሩ ግን ከነኛ ባሻገር ያሉትን ስታይ የተከፋፈለ ነገር አለና በዚህም ዙሪያ ላይ እስቲ የምትለውን ብትለን።
አዎ እንግዲህ በፕሮቴስታንቲዝም ውስጥ ያለውን እሳቤ መረዳት ይፈልጋል። ይሄ የቡድንተኝነት እሳቤ ለማስወገድ ፕሮቴስታንቲዝም የሚለው ራሱ አምብሬላው እንዴት እንረዳው የሚለውን ነገር ማስቀመጥ እኔ መልስ ይሆናል ብዬ አስባለሁ። ለምሳሌ ምን እንላለን? ሁላችንም ክርስቲያኖች ነን እንላለን። ክርስቲያኖች የሆንበት ምክንያት እምነት ነው። እምነት ክሪድ ይባላል። ክሬዳል ወይም በክሪዶች ነው፣ በቀደምት በሐዋርያት አስተምህሮት፣ ከዛም በኋላ ደግሞ በተመሰከረላቸው የቅዱሳን ማህበር ውሳኔዎች፣ በግለሰቦች ሳይሆን በማህበር በተወሰኑ ውሳኔዎች፣ በካውንስሎች ምክንያት በእነዚህ ክሪዳል በሆኑ ነገሮች ክሪዳል ነን እንላለን። ይሄ ክርስቲያን ያደርገናል። በነገራችን ሁሉም ክርስቲያን ይሄን ማመን አለበት። የሐዋርያትን ትምህርት፣ ቀደምት የሆኑትን የመጽሐፍ ቅዱስ አስተምህሮቶች ሁሉ ማመን አለበት። ሁለተኛው ፕሮቴስታንትን ስንል በ16ኛው እና በ15ኛው ክፍለ ዘመን የተነሳውን ወደ ሐዋርያት ትምህርት እንመለስ የሚለውን የተሐድሶ እንቅስቃሴ ልክ ነበረ ብለን እናምናለን ማለት ነው። ፕሮቴስታንት ጋር ብቻ አይደለም የቆምነው። ፕሮቴስታንቲዝም የሚነሳው በ16ኛው በ15ኛው ዘመን ሐዋርያውያን ጤነኛ ጥያቄ ነበረ። ይሄ ጥያቄ ትክክለኛ ጥያቄ ነበረ። ወደ ሐዋርያት ትምህርት መመለስ አለብን በሚል ሁላችንም ፕሮቴስታንቶች እንባላለን። እንግዲህ ክርስቲያኖች ነን፣ ፕሮቴስታንቶች ነን ማለት ነው። ከዛ እንመጣና ወደ ትራዲሽን እንመጣለን። እንግዲህ እዚህ ጋር ነው አሁን ልዩነቱ ያለው። ትራዲሽን ማለት አንተ ወይ ሉትራን ትሆናለህ፣ አንዱ ሪፎርምድ ይሆናል፣ አንዱ ፔኔኮስታል ይሆናል። እንደዚህ አይነት የተለያየ ትራዲሽኖች አሉ። ትራዲሽናችን በጣም ሶስተኛ ነገር ነው። ክርስቲያን ከሆንን በኋላ ፕሮቴስታንት ከሆንን በኋላ የገባንበት ሪያሊቲ በአካባቢያችን በአጋጣሚ ጌታን በዛ መልኩ ስላገኘን ነው። ብዙ ጊዜ ሰዎች ትራዲሽናቸውን የክርስትና ራሱ ክሪዳል ያደርጉታል። የእነሱን ትራዲሽን የእነሱን ሉትራኒዝም ወይም የእነሱን ሪፎርምድ መሆን ራሱ ክርስቲያኒቲ አድርገው ያስቀምጡታል። which is very dangerous ማለት ነው። እና መጠንቀቅ ያለብን ነገር ትራዲሽንህን አከብርልሃለሁ። አንተ ሉትራን ነህ፣ በሉትረር ትራዲሽን ውስጥ ነው ያለኸው፣ በተለያየ የሉትራን አስተምሮት ውስጥ አለ። እኔ ኢቫንጀሊካል ከሆንኩ በእንደዚህ አይነት ትራዲሽኖች አለ። አምብሬላችን ጋር ግን ስንሄድ ክሪዳል ነን። ሁላችንም አንድ እምነት ነው ያለን። የሐዋርያትን አስተምሮት ነው ያመንነው። ሁላችንም በ17ኛው እና በ15ኛው 16ኛው ክፍለ ዘመን ውስጥ የነበሩትን የተሐድሶ እንቅስቃሴዎች መንፈስ ቅዱስ የመራቸው በትክክል በቤተ ክርስቲያን ውስጥ የተነሳ እንቅስቃሴዎች ናቸው ብለን እናምናለን። ከነዛ አብያተ ክርስቲያናት ጋር ተሐድሶ ባይመጣ አብያተ ክርስቲያናቱ በቀጥታ ከሐዋርያት ትምህርት ጋር እየሄዱ አልነበሩ ብለን እናምናለን። ስለዚህ አሁን ምንድነው የተፈጠረው ችግር? ወደዚህ ወደ ሰዎች ወደ ግል ትራዲሽናቸው ውስጥ ይገባሉ። ወደ ግል ትራዲሽናቸው ውስጥ ስለዚህ እኔ የመሰረተ ክርስቶስ ሜምበር ነኝ፣ እኔ የቃለ ሕይወት ነኝ፣ እኔ የመካነ ኢየሱስ ነኝ ብለህ በግል ትራዲሽን ውስጥ የምታደርገው ግጭት ለአካሉ አይጠቅም። ከዚህ የተነሳ የአንዱ ትምህርት አቀንቃኝ የሆነ የሌላውን ትምህርት የአንዱ ትራዲሽን አቀንቃኝ የሆነ ባለፉት ወቅቶች ላይ እንዲህ አይነት ችግር ተፈጥሮ ነበር። እንደዚህ አይነት ትራዲሽኖች ላይ ያለ ፕሮብሌም እናያለን። ሌላው በጣም ጥሩ በዚህ ሀሳብ ላይ ጥሩ ሀሳብ ያስቀመጠ ኖልማር ጋይዝለር የሚባል አሁን ወደ ጌታ ሄዷል። ጥሩ የስነ መለኮትን አፖሎጂቲስት ነበረ እና ምንድነው ሶስት አይነት ግራውንድ ያስቀምጣል በዚህ ምልከታ ውስጥ። አንደኞቹን ግሩፕ ሊበራል ይላቸዋል፣ ሁሉም ነገር የሚቀበሉ ማለት ነው። ቀደም እንዳልናቸው እንደ ፖስት ሞደርኖቹ ናቸው። አንደኞቹን ግሩፕ ፈንዳሜንታሊስት ይላቸዋል። ፈንዳሜንታሊስት ማለት ፈጽሞ ሁሉም ነገር እኔ ባልኩት ብቻ ይሁን፣ መልካችንም፣ ከለራችንም፣ ጫማችንም፣ መዝሙራችንም፣ የቤተክርስቲያን ሁሉ ዝማሪያችንም፣ ስታይላችንም፣ ዜማ ሁሉ እኔ ያልኩት ካልሆነ ክርስትና አይደለም የሚሉ አሉ። ፕሮቴስታንቲዝም ሁለቱም ጋር አይወድቅም። ፕሮቴስታንቲዝም የሚወድቀው ኢሴንሻሊዝም መሀል ላይ ነው የሚወድቀው። ምን ማለት ነው? ወሳኝ በሆኑ ነገሮች አንድነት አለን ማለት ነው። ነገር ግን የአንተን ትራዲሽን፣ የአንተን የመዝሙር ስታይል፣ የአንተን የክርስትና አረዳድን፣ በአንተ ማህበረሰብ ውስጥ ያለውን የክርስትና አረዳድ ግዴታ ከኔ ጋር ይሁን አለል። በእምነት ጉዳይ ግን ኮርን ኢሴንሻል በሆኑ ነገሮች። ስለዚህ ምን የሚባል አባባል አለ? በጣም መሰረታዊያን በሆኑ ነገሮች አንድ ነን፣ በጣም ደግሞ መሰረታዊያን ባልሆኑ ነገሮች ደግሞ ነፃዎች ነን ይባላል። ያንን ነፃነት ካልጠበቅ በጣም ፈንዳሜንታሊስት ትሆንና ሁሉ ነገር በኔ መልክ ይሁን የሚል ውስጥ ትገባለህ። ወይንም ደግሞ በጣም ሊበራል ትሆንና ሁሉም ነገር ልክ ነው የሚል ውስጥ ትገባለህ። በጣም የሚገርመው ፔንቴኮስታልን የሚቀበሉ አሁን አቃቢያን መካከል ስታይ ፔንቴኮስታል ውስጥ ቸርች ውስጥ ያለ ሰው ከሆነ
የሚያቀበው በዛ ፍሬም ውስጥ ሆነው እኛ ልክ ነን እነዛ ለምሳሌ ሉተር ሊሆን ይችላል፣ ሉተራውያን ሊሆን ይችላል፣ ወይም ካልቪናውያን ሊሆን ይችላል፣ እነ ቃልዮትን ሊሆን ይችላል። በቃ በጽንፍ እያሳደደ ልክ አይደሉም ነው የሚለው። ከፔንቴኮስታል ውጭ ያሉትን ነው እና እንዲህ አይነት ነገሮች ነው አሁን ያሉትና በዚህ ዙሪያ ላይ እንግዲህ ለአማኙ ማህበረሰብ እንደው ተንተን ብታደርገው አሁን ይሄ ነው እንዳልኩ ይሄ ትራዲሽን እምነት ከሆነ ከችግር ትራዲሽኑ ራሱ ፌዝህ ከሆነ ፌዝህ ክርስትና ነው ራሱ ሐዋርያት ጋር ያለ አንድነት ነው። ከቅዱሳን በክርስቶስ ሆኖ ያንቀላፉ ቅዱሳን ሁሉ ጋር ህብረት አለ። አሜን። ከክርስቶስ ጋር ሆኖ አሁን ከጌታ ጋር ካሉ ሁሉ ጋር ህብረት አለ። እዚህ ከጎን ብቻ አይደለም። የቤተ ክርስቲያን አንድነት የተቀመጠው በክርስቶስ ማንነት ላይ ነው። ለዛ ነው በኒቅያ ጉባኤ ላይ በአንዲት ቅድስት ሐዋርያዊት ካቶሊካዊት ቤተክርስቲያን አንዲት ቅድስት ሆሊ የሆነች ቸርች አለች ብለን እናምናለን። ያቺ ቤተክርስቲያን ራሷ እሷ እውነተኛዋ ቤተክርስቲያን ግን በትራዲሽን ውስጥ አለች፣ በየማህበር ውስጥ አለች፣ በየሀገር ውስጥ አለች፣ በሎኬሽኖች ውስጥ ተቀምጣለች። ስለዚህ የመጀመሪያ በክርስቶስ አንድ የሆነው ሰው ነሰሰርሊ በእኔ ትራዲሽን ውስጥ ካልገባ በክርስቶስ ከኔ ጋር ሊሆን አይችልም አንልም። ጌታ ኢየሱስ በግልጽ ሲናገር ይሄንን የማይቃወምን ከኛ ጋር ነው ብሏል። ስለዚህ የማይቃወሙን ከሆነ በእምነት ጉዳይ የማይቃወሙን ከሆነ አንድ ናቸው። አሁን ምንድነው የሆነው? ትራዲሽንን ወደ እምነት ያሳደጉ አቃባውያን ተፈጥረዋል ማለት ነው። የሚገርም ነው። ገብቷል። ሉትራኒዝምን ወይንም ካልቪኒዝምን ወይንም ደግሞ ፔንቴኮስታሊዝምን ወደ ፌዝ አሳደጉት፣ ወደ እምነት ወደ ክሪድ አሳደጉት። አይ ብሊቭ ብለው አባቶች የጻፉት ለምሳሌ በአብ አምናለሁ በወልድ አምናለሁ ወደ አሉት አመጡት። ስለዚህ እነዚህ ትራዲሽኖች ናቸው በተወሰነ ጊዜ የተነሱ በጊዜ ውስጥ ሰዎች ከማህበራቸው ከተለያዩ ትምህርቶቻቸው ጋር አብረው ያመጧቸው ናቸው። ስለዚህ ወደ እምነት ከመጣን ወደ እምነት ከተመለስን ወደ ሐዋርያት ትምህርት ከተመለስን ከኛም ወገን ያልሆኑ ማለት ኢቭን በእኛ ማህበር ውስጥ ያልሆኑ እግዚአብሔር ግን በክርስቶስ የሚያውቃቸው በመንፈስ ቅዱስ እውነት በዛ እምነት ብቻ ወደ ክርስቶስ አካል የተጨመሩ ሰዎች አሉ ብለን ማመን አለብን። ይሄ የፕሮቴስታንቲዝም ኤሰንስ። ይህንን ባይዘው ያልተረዳ ፕሮቴስታንት ማለት ነው በፍጹም በፕሮቴስታንቲዝም ሰርክል ውስጥ ሊገባ አይችልም። የብዙዎቹ ችግር በፈንዳሜንታሊስት ማይንድ ይሄ ማለት በቃ ቤተክርስቲያንም እኔ ነኝ እውነተኛዋ እኔ ብቻ ነኝ፣ እኔ ጋር ካልገባህ ደህንነት የለም፣ እኔ ካላጠመቅኩ ደህንነት የለም የሚሉትን አይነት የቸርቾች ግንዛቤ ሰው ይዞ የፕሮቴስታንት ሰርክል ውስጥ ሊቀመጥ አንድ አይነት ካልሆነ ይሉሃል። አንድ አይነት ሆኖ እኔ ማምንበትን ሰው ካላመነ እምነት የሚለው ቃል ክሪዶ የምንለው ቃል ራሱ የተቀመጠባቸው በልምምዶች ዙሪያ ላይ አይደለም፣ ዶግማ በሆኑ መሰረታዊያን ትምህርቶች ላይ። እነዛን መሰረታዊያን ትምህርት የሚያምን ወንድም የምታምን እህት ከኔ ጋር በክርስቶስ አንድ አካል ነን ብለን እናስብ ይገባል። ዕቅበተ እምነት ፎከሱ ማድረግ ያለበት በኢሴንሶች ላይ ነው፣ ኢሴንሻል በሆኑ ትምህርቶች እንጂ በጣም በወረዱ በልብስም በጫማም በአቋቋምም ጉዳይ ላይ አይደለም መሆን ያለበት። በጣምም በከረረ ከኔ ውጪ ከኔ አስተምሮት ውጪ ሌላው ልክ አይደለም በሚል መንፈስ ቀርበን ዕቅበተ እምነት እየሰራን አይደለም። ሴንተር ውስጥ መምጣት አለብን፣ ወደ ኢሴንሻሊዝም መምጣት አለብን። በጣም የሚገርም ነው። እንግዲህ እያየን ያለ ነው አድማጭ ተመልካቾቻችን። እንግዲህ ዛሬ ላይ በይበልጥ በከተማችን በሀገራችን በአብያተ ክርስቲያናት በቤተ ክርስቲያን እንዲሁም ደግሞ በአማኞች መካከል ስላለው ነገር አጥርቶ እያሳየን ያለውን እየተከታተላችሁ እንዳለው ከልብ አምናለሁኝ። እንግዲህ ወንድማችን የነገረንን እግዚአብሔር በልባችን ያሳደረ እላለሁ። ራሳችሁን ቤተክርስቲያንንም እንድትጠብቁ ሰፋ ያለ ነገር ሰጥቶናል ወንድማችን። እንግዲህ አብሮን የነበረ ቆይታ በጣም ደስ የሚል ነው። በእርግጥም በኤንፒፒ ላይ እንደገናም ደግሞ በዚህ የድረ ዘመናዊነት ላይ ሰፋ ያለ ትንታኔ ሰጥተናል። በዕቅበተ እምነትም ላይ እንዲሁ ሰፋ ያለ እሳቤን ሰጥተናል። ቤተክርስቲያንን በይበልጥ የሚጠብቃት ደግሞ መጋቢዎቿ ራሳቸው ዕቅበትን ቢሰሩ በዚህ ዘርፍ ላይ ቢሰሩ እንደሆነ አሳይተናል። በተለይም ደግሞ አገራችን የሚያስፈልጋት ተቀራርቦ ማውራት እንዲሁም መነጋገር መሞገትና ያንን ልዩነቱን ማስቀመጥ እንደሆነ አሳይተናል። እንግዲህ እኔም እየተማርኩ የነበረው በጣም በሚገርም ሁኔታ
አንዱም ትልቁ ጉዳይ በኢየሱስ ክርስቶስ ማመን አንዱ ጉዳይ ነው። በሐዋርያት እምነት መሰረት ላይ መሆን አንዱ ጉዳይ ነው። ከዛ በኋላ ሁለተኛውን ነገር ግን አንደኛ ነገር አድርጎ ዶግማ አድርጎ መጋጨቱ ቤተክርስቲያንን ያፈርሳል የሚል በጣም ትልቅ መልእክት ነው የሰማሁት። በጣም ደስ ብሎኛል። ስቱዲዮችን ድረስ መጥተህ እንግዲህ በእንዲህ አይነት መልኩ ትንታኔ እንድትሰጠን ፈቃደኛ ስለሆንክ በሚዲያችን ስም ከልብ እናመሰግናለን። ለአድማጭ ተመልካቾች የምታስተላልፈው ካለ እድሉን ልስጥህና እንጨርሳለን። እሺ፣ በጣም ቴንኪው ይህንን እድል ስለሰጣችሁኝ። በዛውም እግዚአብሔር ይስጥልኝ። ለቅዱሳን ሁሉ ይህንን ማለት ፈልጋለሁ። የተነሱትንም ርዕሰ ጉዳዮች በጣም ድንቅ ነበሩና ቴንኪው አንተን ለማለት ፈልጋለሁ። ያነሳቸው ርዕሰ ጉዳዮች መሰረታዊያን የቤተክርስቲያናችን የዘመኑ ጉዳዮች ስለነበሩ ቴንኪው ስለ ርዕሰ ጉዳዮቹ ማለት ፈልጋለሁ። አመሰግናለሁ። እንግዲህ ለዛሬ የነበረን ፕሮግራም እዚህ ላይ ያበቃል። በሚቀጥለው በሌላ እስክንገናኝ ቸር ሰንብቱ። የአልማዝ ፍሬ ተስፋዬ ነኝ ከአንቂ ሚዲያ። ስነ መለኮት መማር ይፈልጋሉ? እንግዲያውስ በአሜሪካ ፍሎሪዳ ግዛት የሚገኘውና እውቅና ያለው ሚያሚ ኢንተርናሽናል ሰሚነሪ በኢትዮጵያ ያሉ ክርስቲያን አገልጋዮችና መሪዎችን ለተሻለ አገልግሎት ለማዘጋጀት በኢትዮጵያ ማስተማር መጀመሩን በታላቅ ደስታ ይገልጻል። በመጽሐፍ ቅዱስ እና በነገረ መለኮት ትምህርት እንዲሁም በክርስቲያናዊ ትምህርት በሰርተፊኬት በአሶሺየት ዲግሪ እና በሁለተኛ ዲግሪ ትምህርት በእንግሊዝኛ በአማርኛና በአፋን ኦሮሞ ማስተማር መጀመሩን በታላቅ ደስታ ይገልጻል። ትምህርት የሚሰጥበት ጊዜ በመደበኛ በማታ ዳሜና እሁድ በኦንላይንና በርቀት በአካል በስልክ እንዲሁም በዌብሳይት ያገኙን። አድራሻችን ዋናው ጽሕፈት ቤት አዲስ አበባ ልደታ መሃል መሠረተ ክርስቶስ ሕንፃ 7ኛ ፎቅ ዛግዌ ሕንፃ ጀርባ። ታላቅ የትምህርት ዕድል ነው። ይማሩ።